ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በአብዛኛው ኮሜንት ላይ ባስቀመጣችሁልኝ መሰረት እቃ አሳየን ላላችሁ ቤተሰቦች ነው። እንግዲህ ዛሬ ይዤላችሁ የመጣሁት በመቅደላ ወረዳ ማሻ ከተማ ተገኝቼ አንድ እቃ ቤት ገብቼ ነው ማሳያችሁ። የቤት እቃ ማለትም ያለው አሁናዊ ወቅታዊ ዋጋና የቤት እቃዎች አይነቶች ጥራታቸውን ሁሉም በትክክል ላስጎበኛችሁ ፈልጋለሁ። እንደዚሁም ደግሞ ዋጋቸውን ከባለቤቱ ጋር በመነጋገር ያለውን ነገር እዛው በግልጽ ዋጋውን የመጨረሻ ዋጋውን እየነገራችሁ ማስጎበኛችሁ ይሆናል ማለት ነው። እንዲሁም በተጨማሪ ዛሬ ሰኞ ገበያ ላስጎበኛችሁ ፈልጋለሁ። መቅደላ ወረዳ ማሻ ከተማ የሚገኘውን ግዙፉን ሰኞ ገበያን በትክክል አስጎበኛችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ ፈልጋለሁኝ። ይህንን ቪዲዮ ሲጀምሩ ላይክ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ሰኞ ገበያ ምን ይመስላል፣ በገበያው ያሉ ነገሮች እንዴት ነው የሚለውን በትክክል ላስጎበኛችሁ ሞክራለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮ መጨረሻ ላይ በጣም አስፈላጊ የሆነ ነገር ለናንተ ለአድማጮቼ እንዲሁም ለተመልካቾቼ የማቀርበው ነገር ይኖራል። ቪዲዮ መጨረሻ ድረስ አብራችሁን በትክክል ቆዩ። አሁን በቀጥታ ወደ ቪዲዮ እቺ ስንት ናት? ያለ 100 እቺ 100 ብር። ኦኬ በዚህ ባላት 140 ብር። ልዩነታቸው ምንድነው? ከለር እቃው ይለያያል። ማርካው ይለያያል። እቺ ትከበዳለች። እቺ 140 ብር። እቺ ነች ያው ነው 140 ብር ማለት ነው። እነዚህ 140 ብር። ከለራቸው ያው ነው 140 ያው ነው 140 እንደዚህ ነው 140 የነዚህ 100 ይሄኛው 140 ብር ይሄ ማለት ነው። የነዚህ ንስ እነዚህ እቺ 3200 ሙሉ እንደዚህ ስንት ቡሽ ነው ያላት? 6000 ቡሽ ከነ ሰርቪስ 6000 ቡሽ ከነ ሰርቪስ 6000 ቡሽ ከነ ሰርቪሷ ይቡና ነው ይወጣት ያው እንደዚህ ነው። እንደዚህ የወተት ነው። ወተት ለሁሉም ለወተት ነው። 3200 ብር መጨረሻ ዋጋው ነው። ግርምት ነገር እንደዛ ናቸው። 3200 ብር። እነዚህ ሰምዲ ናቸው። እነዚህ በላች የፈንዲሻ ማቅረቢያ ወደ በቆሎ ይዳፍ መቆማላ ነው። እቺ ምንድን ናት? እቺ የስኳር ጋር ስንት ብር ናት? እቺ 300 ብር። እቺ 300 ብር። ኦኬ 300 ብር። ማንኪያ አለ? ራሷ ማንኪያ አለ? አዎ 700 ብር። ፒች ሳይች ያላ 600 ብር ናት። ያላ የቡና መፍጫ ማሽን በኤሌክትሪክ ነው ወይስ በኤሌክትሪክ? ስንት? 1600 ብር። እቺ ማለት እቺ 900 ብር። እቺ ኤሌክትሪክ ናት። የቡና እቺ 900 እቺ 1600 ብር። የቡና መፍጫ ሳይዛቸው ነው የሚለያየው፣ ደረጃቸው እነዚህ በደረጃ ይለያያል። ደግሞ 800 ብር። እቺ 1800 900 1800 1600 ብር። ይሄ ሳም እንደምን ያለው ቦይለር ነው የውሃ ማሞቂያ ቦይለር ስንት ብር ያለው? 2800 ብር። 2800 ቦይለር ወጥ እቺ ሳይወጥ ወጥ ያለው ማራያ 3300 ብር። 3300 ብር ወጥ ማራያ በአንደኛው አትሞስፋክሪያ አንደኛው ይሄሳ ያለው ጁስ መፍጫ ነው። የቡና ምናምን አላቸው። አራት ባንድ ናቸው። ጁስ መፍጫ አራት ባንድ ናቸው። ጁስ መፍጫ የቡና መፍጫ አላቸው። ኦኬ 3800 አራት ባንድ 3800 ብር። ይሄ ከዛ ብርጭቆ ከነጆኩ ያለው 2700 ብር። እቺ በራራ ያላ 900 ብር። 2900 ብር። በጣም አሪፍ። እቺም አለ የትኛው 6 ብርጭቆ አለው። ይሄ አዲስ የዋናቸው 3000 ብር። መጨረሻ 3000 ብር ነው። ይሄ ብርጭቆ ነው። ይሄኛውም ጆኩም እንትኑም ብርጭቆ ናቸው። 3800 ብር። 3500 ኦኬ 3500 ብር። ደግሞ 300 ማራጆች እነዚህ ባላባው እነዚህ መያዣ የሌለው ማለት ነው። አዎ እንደዚህ ነው ያላችሁ 71 671 ያት እነዚህ 2700 ብር። በዚች
በዚህኛው 2700 ብር። በነዛ ደግሞ ያላችሁ አንደኛ ፈትኛላችሁ። በእነዚህ ድር ያላችሁ ይለያያሉ። አንደኛው ስትናት አንደኛው 36 ሁለተኛው 34 3400 እና 3600 ብር። ስለዚህ 200 ብር ልዩነት አለው ማለት ነው። አንደኛው እና በሁለተኛው ነው ድር ያላችሁ። ስቶቭ ባላንዱ ይሄ ባለ ሁለት ነው ስለሚታየው 7 ስታሩ ይሄ 25 ባላንዱ 7 ስታር 16 2500 እና 1600 ማለት ነው። እቺው ይሄ 27 26 27 እሺ መልካም። አሁን ደንበኞች በስልክ ቢያዙ ማለትም ታመጣላችኋለህ ያሉበት ሆኖ በስልክ ቢያዙ አንተ የምታመጣው መጀመሪያ ቀብድ ያስገብተውልህ ነው? እንዴት ነው ቀብድ ያስገባሉ? መጣቸው ተቃው በፈለጉት እንትን በፈለጉት ሳይዝ እና መጠንም ሆነ ደረጃ መጣቸው። መልካም ሰላም ውድ ፋሚሊ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደምትመለከቱት አሁን የምንገኘው አህመድ እቃ ቤት ነው። አህመድ እቃ ቤት የተለያዩ የቤት እቃዎችን አሪፍ የሆኑ ብራንድ ነገሮችን ያመጣል። አህመድ እቃ ቤት እንግዲህ ማንኛውም ቦታ ሆናችሁ በስልክ ማዘዝ ትችላላችሁ እያለ ነው። በስልክ ማዘዝ ይቻላል። እንደዚሁም ደግሞ ቀብድ በኢትዮጵያ ንግድ ባንክ እንዲሁም በአቢሲኒያ እና በዳሽን ባንክ በአካውንቱ አስገብታችሁ ቀብድ የፈለጋችሁትን እቃ ማንኛውንም የቤት እቃዎችን ማስገባት ማምጣት ይችላል ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ባይሆን ይህንን ቻናል ላይክ እንዲሁም ደግሞ ሰብስክራይብ ያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አህመድ እቃ ቤት የሚገኘው አድራሻው ከጥቦ ቤት ፊት ለፊት ነው የሚገኘው ማለት ነው። በፍርድ ቤቱ መገንጠያ ታች ባለበት ከላይ በኩል ይገኛል ማለት ነው። አህመድ እቃ ቤት። አህመድ መልካም። ይህ ሳሱፍራው ስንት ብር ነው? ከዛላችሁ ከዚህ ቀው 15 ናቸው። እነዚህ ደግሞ 800 ብር ናቸው። እነዚህ 8 ናቸው። ይሄ ከዚህ ቀው ደግሞ 5 ይሄ ሳይዙ 8 ከዚህ ቀው ደግሞ ከዛ ስቴፕ ዝቅ ያለ አንድ በ80 ናት ማለት 1 ሜትር በ80 ሴንቲሜትር 800 ብር። በጣም አሪፍ መልካም ቤተሰቦች እንደምትመለከቱት ይሄንን ደግሞ በቤታችሁ ላይ የተለያዩ ማለትም እንግዳ ሲመጣ ምናምን ነገር ቡና ስታፈሉ የመፈረሻ ስፍራ ናት። እንደምትመለከቷት 1 ሜትር በ80 ሴንቲሜትር ናት። 1 ሜትር በ80 ሴንቲሜትር 1800 ብር ናት። ሳይዝ አላቸው። ከዚህ የሚቀንስም አለ። በተለያየ ሳይዝ ያመጣል ማለት ነው። አህመድ እቃ ቤት እንግዲህ መግዛት የምትፈልጉ በማንኛውም ቦታ ሆናችሁ በድጋሚ ነግራችኋለሁ። በስልክ ቁጥሩ ቁጥርን ብትነግረኝ በስልክ ቁጥር 0922 89 21 38 ላይ በመደወል በቀጥታ የእቃ ባለቤቱን ማግኘት ትችላላችሁ። እንደዚሁም ደግሞ በዚህ ስልክ ቁጥር ካልሰራላችሁ በእኔ አድራሻ በ0900003900 ላይ ደውላችሁ ብትጠይቁኝ በቀጥታ የማገናኛችሁ ይሆናል። ውድና የተከበራችሁ ቻናል ቤተሰቦች ይህንን ቪዲዮ በድጋሚ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ የሆኑ እቃና የተለያዩ ነገሮችን ከኔ ጋር ማግኘት ትችላላችሁ ማለት ነው። እንደምትመለከቷት እዚህ ጋር ደግሞ የወጥ ማራቢያ ያለ በማይካ እቃ እንደምትመለከቷት ከታች ያለችው ታምራለች። እቺ 2 ባንድ ናት። አይቺ 4 ባንድም አለ እያለ ነው አህመድ እቃ። እንደምትመለከቷት እቺ ደግሞ ከታች ያላችሁ ምንድናት? ፊሽ ቅርጽ ናት። ያሳ ቅርጽ እንደምታዩት እጅግ በጣም ውብ የሆነች ነገር ናት። የዚችን ዋጋ ልንገራችሁ። ዋጋዋ ስንት ነበረች? እቺ አህመድ 900 ብር እያለ ነው። እጅግ በጣም በሚገርም ዋጋ ነው። ረህማ የሆነ ዋጋ ነው። በነገራችን ላይ በጣም ጽድት ያለች ከለሯ ታምራለች። እቺ ራሱ የተለያዩ እቃዎችን መግዛት ከፈለጋችሁ እዚህ ጋር አሁን ማንኪያ አላት። ባይዘው እዚህ ጋር ማንኪያ ስላላደረግንባት ነው። ይህንን ይመስላል ማለት ነው ቆይታችን ከአህመድ ጋር። አሁን ደግሞ ውድና የተከበራችሁ የቻናል ቤተሰቦች ወደ ሌላ ቦታ ሄደን የምትፈልጉትን በዛችሁ መሰረት ማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ ወደሚቀጥለው እስከምንሄድ ድረስ። መልካም ቤተሰብ እንዴት ቆያችሁ? እኔ ደህና ነኝ አልሐምዱሊላህ። ያው እንግዲህ እንዳሳየኋችሁ አህመድ እቃ ቤት የተለያዩ የቤት እቃዎችን ማስመጣትና መሸጥ ነው ስራው። አህመድ እቃ ቤት ጋር እንግዲህ የምትፈልጓቸውን በተለያዩ ዲዛይን በተለያዩ ጥራት በተመጣጣኝ የሆነ ዋጋ ከመቅደላ ማሻ ወረዳ ተገኝታችሁ ከሱቁ መግዛት ትችላላችሁ። እንደዚሁም ደግሞ
አድራሻውን አስቀምጬላችኋለሁ ቅድም ላይ በስልክ ቁጥሩ ደውላችሁ በትዕዛዝም ማዘዝ ይቻላል ማለት ነው። አህመድ እቃ ቤትን አድራሻው የሚገኘው መቅደላ ወረዳ ማሻ ከተማ ከፍርድ ቤት መገንጠያ ዝቅ ብሎ ከመናኸሪያ ወደ ላይ ከፍ ብሎ በቤተ ክርስቲያኑ በላይ በሚያስገደው ወደ ፒያሳ በሚያስገደው መንገድ ከታችኛው ሳይድ በኩል ይገኛል ማለት ነው። ሱቁ አህመድ እቃ ቤት እንደነገርኳችሁ እንግዲህ የተለያዩ ጥራትና ብቃት ያላቸው እቃዎች በጣም የሚያምሩ ዘመናዊ የሆኑ እቃዎችን ያስመጣል አህመድ እቃ። ማዘዝ ብቻ ነው የሚጠበቅባችሁ ማለት ነው። አሁን ደግሞ ወደ ሁለተኛው ስቴፓችን እንሄድ። አሁን ወደ ገበያ እንሂድ እስኪ። ዛሬ ቀኑ ለተሰኞ ነው። ከሰዓት በኋላ ነው እየቀረጽኩ ያለሁት። አሁን እንደምትመለከቱት ወደ ገበያ እየሄድኩኝ ነው። ኦሬዲ ወደ ፖሊስ ጣቢያ አካባቢ እየደረስኩኝ ነው። እንደምታዩት እዛ ጋር ፖሊስ ጣቢያው ወይም አደባባዩ ጋር ነኝ ያለሁት። ገበያው ምን ይመስላል ድባቡ የሚለውን አሳያችኋለሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች አሁንም በድጋሚ ላስታውሳችሁ ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ሀሳብና አስተያየታችሁን በሀሳብ መስጫ ሳጥኑ ላይ ወይም ኮሜንት ማድረግ ትችላላችሁ ማለት ነው። ወደፊት ምን መሰራት እንዳለበት እንዲሁም ደግሞ የተለያዩ የምትፈልጓቸውን ነገሮች ለማዘዝ ኮሜንት ላይ ማስቀመጥ ይቻላል እና በስልክ ቁጥር 0900003900 መደወል ይቻላል ማለት ነው። በተለያዩ ሶሻል ሚዲያዎችን ተጠቀማለሁ እዛ ላይ ማስቀመጥ ይቻላል። እንግዲህ ሰኞ ገበያ ግዙፉ ሰኞ ገበያ የምትመለከቱት ነው። ኦሬዲ አሁን ገበያው ወደ መበተኑ ደረጃ እየደረሰ ነው። አንዳንድ ነገሮችን ላስጎበኛችሁ ፈልጋለሁኝ። አብራችሁ እስከ ቪዲዮ መጨረሻ ድረስ ቆዩ። ገበያው ዛሬ እንግዲህ ያው ከረፈደ መጥቼ ማለትም ወደ 9 ሰዓት አካባቢ ነው። ኦሬዲ ከመጀመሪያው እየጀመርኩ ነው። እንግዲህ ገበያው ከዚህ ይጀምራል። እንደምታዩት አሁን ወደ ገበያው እየሄድኩኝ ነው ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ያለውን ነገር በደንብ በትክክል አሳያችኋለሁኝ። አሁን በቀጥታ ወደ ገበያው እንግባ። እንግዲህ መጀመሪያ ከአትክልት ተራ ነው የምንጀምረው። አትክልት ተራ ያለውን ነገር የተወሰነ ለማየት እንሞክራለን። ከዛው እያልን ወደ ላይ እንሄዳለን ማለት ነው። አትክልት እንደምታዩት ሰላጣ፣ ጎመን ምናምን ነገር እዚህ በትክክል ዘርግተዋል ማለት ነው። ካሮት፣ ድንች፣ ጥቅል ጎመን፣ ቃሪያ የመሳሰሉት በቃ የአትክልት ዝርያዎች እዚህ ጋር ያሉት። ያው ከመሸ ብንመጣም እስኪ አሁን ዋጋ ልጠይቅ ነው። የሆነ ጥቅል ጎመን አነሳው እንደምትመለከቱት። እስኪ ያነሳው ጥቅል ጎመን ስንት እንደሚል አብረን እንስማ። ያው ጎመኑ የተመረጠ ቢሆንም እስኪ ሻል ያለ አንስቻለሁኝ። የሻል ያለውን ጎመን ብያለሁ። እስኪ እንስማ ዋጋውን። ያው እንደሰማችሁ ያው ያነሳውትን ጥቅል ጎመን 30 ብር ብሎ ነበር። 20 ብር ሸጠዋለሁ ነው ያለው። አትክልት ላይ ያን ያክል ትንሽ ጭማሪ የለም። በጣም አሪፍ ነገር ነው። ሌሎች እቃዎች ላይ ነው ትንሽ ጭማሪ ያለው ናፍታ ምክንያት ማለት ነው። አትክልት ደህና ነው ብዬ ወስጃዋለሁ እንደኔ። እስኪ አሁን ደግሞ ወደ ሌሎች የሄድኩኝ ነው። ያው በተወሰነ መልኩ ነው ማሳያችሁ። ድና የተከበራችሁ ቤተሰቦቼ ያው ምሽትም ስለሆነ ማለትም ገበያው እየተነሳሳ ነው የደረስኩትና ያለውን ነገር እስኪ በተወሰነ መልኩ ተመልከቱት ማለት ነው። ውድና የተከበራችሁ ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እንዲሁም ኮሜንት ማድረግ እንዳይረሳ ማለት ነው። አሁንም የሄድን ነው ቀይ ስር ጋር ደርሻለሁ። ይሄ ቀይ ስር አልተመቸኝም ትቼው ሄድኩኝ። አሁን ደግሞ እስኪ ወደሚቀጥለው ምንድን እንደምጠይቅ አብራችሁ ተከታተሉ። ውድና የተከበራችሁ ቤተሰቦቼ አሁንም እዛው አትክልት ተራ ነው ያለሁኝ። ያለውን ነገር በደንብ በትክክል ተመልከቱ። ደህና ሁሉ ሰላም እኔ እዛው ገበያ ነኝ። ሻል ያለ ቲማቲም የለም ወይ? ይሄ ብቻ ነው ያለው። አልቆ ነው
እንዳያችሁት ውድ ቤተሰባውያን ያው እየተንቀሳቀስኩኝ ያለውን ገበያውን ያሉትን የቀሩትን እያሳየኋችሁ ነው ማለት ነው። ገበያው ውስጥ እንግዲህ ያው ድንች 100 ብር እንዳያችሁት፣ ሽንኩርት 70 ብር፣ ቲማቲም 70 ብር ነው። ያው የተመራረጠ ቢሆንም ማለት ነው ቲማቲሙ 70 ብር። እኔ ራሱ ገርሞኛል። የማይረባ ነገር ነው ያለኩ። ያው ውድና የተከበራችሁ ቤተሰቦቼ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። አሁንም ወደ ላይ የተንቀሳቀስኩኝ ነው። ከአትክልት ተራ አይ ቲንክ እየወጣሁ ነው ያለሁት። እንዳያችሁት ሎሚ ገዝቻለሁ። ያው እሷን ሸተት እያደረግኩኝ ወደ ላይ እስኪ ልንቀሳቀስ ደግሞ ወደ ሌላ ተራ እየሄድኩኝ ነው። ውድና የተከበራችሁ ቤተሰቦች አብራችሁን ቆዩ። በቀጥታውን ደግሞ ወደሚቀጥለው
ኪሎ 180 ብር በዚች ስንት ብር ነበር? 90 ብር አድሩስ በዚች በሻይ ቡሽ 90 ብር። አዎ ደሞ ሻይ ቡሽቱ እንደው ምን ታላለች? ሰላም እንዴት ቆያችሁ? ውድ ቤተሰብ ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ይሄንን ይመስል ነበር። ቪዲዮውን እስከ መጨረሻው ስለተከታተላችሁኝና በትክክል ስላያችሁልኝ አመሰግናለሁኝ። እንግዲህ ያው በሌላ ጊዜ እስከምንገናኝ ድረስ ደህና ሰንብቱልኝ ልላችሁ እወዳለሁ። ከወዲሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ የቻናሉ ቤተሰብ ይሁኑ። ድና የተከበራችሁ የቻናሌ ቤተሰቦች በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።